ሰላም የቻናል ቤተሰቦች፣ የዛሬው አስደንጋጭ ታሪካችን የሚጀምረው በአሮጌ የቪዲዮ ካሴት ላይ የተቀረጸውን የፍራንሲስ እና የኤሪስ የሰርግ በዓል ትዝታ በማሳየት ነው። በሰርጉ ላይ ሁሉም ሰው እየተደሰተ ቢሆንም የፍራንሲስ ወንድም ዲያጎ ግን ፊቱ ላይ ምንም አይነት ደስታ አይታይበትም ነበር። ይህ ደግሞ ወደፊት ለሚመጣው ትልቅ ማዕበል ፍንጭ ነበር። አሁን ባለንበት ዘመን ግን ዓለማችን በዞምቢ ወረርሽኝ ተወራለች። በመሆኑም ፍራንሲስ ቤተሰቦቹን ይዞ በገጠር ወደሚገኘው የወላጆቹ ቤት በመኪና እየተጓዘ ነው። ፍራንሲስና ቤተሰቡ በመጨረሻ ገጠር ቤት ሲደርሱም ፍራንሲስ ማንኛውንም አደጋ አስቀድሞ ለማረጋገጥ ብቻውን ወደ ቤቱ ይገባል። ነገር ግን ወደ ወላጆቹ መኝታ ክፍል ሲያቀናም ልቡን የሚሰብር እውነታ ያጋጥመዋል። አባቱ በወረርሽኙ በመያዙ ምክንያት ራሱን አጥቶ ነበር። ፍራንሲስ የአባቱን ሽጉጥ እና የእጅ ሰዓት ወስዶ ወደ ኮሪደሩ ሲመለስ እናቱ ያገኙታል። እሷም ይቅርታ እየጠየቀችው ነበር። ፍራንሲስ የሚወደውን አባቱን የነከሰችው እናቱ እሷ መሆኗን ይረዳል። እሷም ወደ ዞምቢነት ተቀይራ ነበር። በድንገት እናቱ መሬት ላይ ወድቃ ይቅርታ እያለች ወደ እሱ መሳብ ስትጀምር ፍራንሲስ ሌላ ምርጫ ስላልነበረው በጥይት ይመታታል። የገዛ ወላጆቹን በዚህ መልኩ በገዛ እጁ ለመቅበር መገደድ የፍራንሲስን አእምሮአዊ ሰላም ገና ከመጀመሪያው ያናገው ከባድ ድንጋጤ ነበር። ወላጆቹን ከቀበረ በኋላ ባለቤቱ ኤሪስ እና ልጆቹ ወደ ቤቱ እንዲገቡ ይፈቅድላቸዋል። ኤሪስ እና ልጆቹ ትንሽ ለማረፍ ቢተኙም ያየው አስፈሪ ትዕይንት ግን ለፍራንሲስ እረፍት አልሰጠውም። ከቤት ውጭ ያለው የውሃ ፓምፕ ለመፈተሽ ይወጣል። ውሃውን ለመጠጥ ደህንነቱ የተጠበቀ መሆኑን ሲያረጋግጥ ልጆቹ በደስታ ውሃ ሊቀዱ ይወጣሉ። ኤሪስ ከታሸጉት መድኃኒቶች መሃል ደብቃ ያመጣቻቸው ሲጋራዎች አውጥታ ማጨስ ስትጀምር ፍራንሲስ በድርጊቷ ቢበሳጭም ምንም አይላትም። በዚህ መሃል ታላቁ ልጅ ጆሹዋ በአቅራቢያው ያለውን ጎተራ ተመልክቶ ለመፈተሽ ይፈልጋል። ታናሹ ሉካስ ግን አደገኛ ሊሆን ስለሚችል እንዳይሄዱ ቢለምናቸውም ፍራንሲስ ምንም እንደማይሆን አረጋግጦለት የውትድርና አሻንጉሊቱን ሰጥቶት ከእናቱ ጋር ይተዋል። ወደ ጎተራው ሲሄዱ ጆሹዋ ፍራንሲስ የአባቱን የእጅ ሰዓት ማሰሩን ያስተውላል። በጎተራው ውስጥ ጥቂት ዶሮዎችን በማግኘታቸው ቢደሰቱም ወዲያው ግን ሌላ አስፈሪ አስከሬን ያገኛሉ። ይህ አስከሬን በዞምቢ ተነክሶ ራሱን ያጠፋው የቤተሰቡ አገልጋይ ነበር። ፍራንሲስ በጭካኔ ጆሹዋን ከአስከሬኑ ላይ ቁልፉ እንዲያመጣ ያስገድደዋል። ጆሹዋን ቁልፉን ለመሳብ ሲታገል አስከሬኑ በላዩ ላይ ይወድቅበታል። ምስኪኑ ልጅ በከፍተኛ ፍርሃት ተውጦ ራሱን ለመታጠብ ወደ ውሃ ፓምፑ ይሮጣል። ፍራንሲስ ግን ምንም እንዳልተፈጠረ ሆኖ ለኤሪስ አስከሬኑን ማየታቸውን ብቻ ይነግራታል። በመቀጠልም ለሉካስ ከሸንኮራ አገዳ እርሻው የቆረጠውን ሸንኮራ ይሰጠዋል። እውነተኛ ስኳር ምን እንደሚመስል እንዲቀምስ። በአፓርታማው ምድር ቤት ውስጥ ደግሞ ባልና ሚስቱ የኤሌክትሪክ ጄኔሬተር ያገኛሉ። ሆኖም እዚያ ምድር ቤት ውስጥ ያለው ትንሽ አልጋና ግድግዳ ላይ የተሳሉ ስዕሎች ፍራንሲስ በልጅነቱ ከአባቱ ይደርስበት የነበረውን ከባድ በደልና ጥቃት የሚያስታውሱ ነበሩ። በፍርሃት ሊደነግጥ ሲል ኤሪስ ደግፋ ከዚያ ጨለማ ክፍል ታወጣዋለች። ግድግዳው ላይ የተሳሉ ስዕል አንድ ትልቅ ሰው በእጅ ላይ ሽጉጥ ሲያነጣጥር ያሳያል። ለራት የሚሆን የእንቁላል ሩዝ ቢቀርብም ፍራንሲስ ግን መጀመሪያ ጸሎት እንዲያደርጉ ያስገዳቸዋል። በምግብ ሰዓት ጆሹዋ ሬዲዮኑን ሊከፍት ሲሞክር እንዲያጠፋው ያደርገዋል። ኤሪስ ምግቡ ለዘላለም ስለማይበቃ ነገ ምን እንደሚያደርጉ ስትጠይቀው ፍራንሲስ እዚያው መቆየቱ የተሻለ አማራጭ እንደሆነ ይናገራል። ንጹህ ውሃ ስላላቸውና ከከተማው የተሻለ ደህንነት ስላለው ለመቆየት ይወስናል። ነገር ግን ኤሪስ ሁሉም ሰው ወደ ሰሜን እየተጓዘ መሆኑን በመጥቀስ እነሱም መሄድ እንዳለባቸው በቁጭት ትናገራለች። ልጆቹም ጓደኞቻቸውን ማግኘት ስለሚፈልጉ መሄድ ይሻሉ። ፍራንሲስ ግን ፈጽሞ እምቢተኛ ይሆናል። ከራት በኋላ ጆሹዋ የሴት ጓደኛውን ለማነጋገር ስልኩን ቢከፍትም ወዲያው ስልኩ ባትሪ ይዘጋል። ፍራንሲስ ይህንን በመስኮት ሆኖ ሲመለከት ኤሪስ ወደሱ ጠጋ ብላም ለታናሹ ሉካስ ሩህሩህ ሲሆን ለጆሹዋ ግን በጣም ጨካኝ እንደሆነና ሁለቱንም ልጆቹን እኩል መያዝ እንዳለበት ትመክረዋለች። በዚያው ምሽት ፍራንሲስ ስለ ጨካኙ አባቱ አስፈሪ ቅዠት አይቶ ሲባንን ኤሪስ አቅፋ
ታረጋጋዋለች። በማግስቱ ጠዋት ኤሪስ ይህ ቦታ በፍራንሲስ አእምሮ ላይ የሚያሳድረው ተጽዕኖ አደገኛ ስለሆነ መሄድ እንዳለባቸው ትነግረዋለች። ፍራንሲስ ስህተት መስራቱን ቢያምንም እሷ ቀድማ እውነቱን ብትነግረው ኖሮ ዛሬ አብረው እንደማይሆኑና ሉካስም እንደማይወለድ በመጥቀስ ይከራከራታል። በመጨረሻ ፍራንሲስ ለመሄድ ይስማማል። በቤቱ በመኪና ወደ ሰሜን ጉዞ ይጀመራል። በጉዞ ላይ ያሉ ጆሹዋ አጎቱ ዲያጎም ወደ ሰሜን መሄዱን ይናገራል። ፍራንሲስ ግን ዲያጎ ከከተማ ከመውጣታቸው በፊት ለኤሪስ መደወሉን ሲሰማ በከፍተኛ ንዴት ይቀናል። ለእኔ ለምን አልደወለልኝም ሲል ይጠይቃል። የወንድማማቾች ጥል እና የድሮ ቅናት በዓለም ፍጻሜ መሃል እንኳ ሳይቀር እንደገና ሲከታተል ሁኔታው ይበልጥ አስፈሪ ይሆናል። ይህ በእንዲህ እንዳለ በመንገዳቸው ላይ ያለ ድልድይ በተተዉ መኪናዎችና በወታደራዊ አጥር በመዘጋቱ ጆሹዋ ይጮሃል። ኤሪስ አጥሩን አንቀሳቅሰው ማለፍ እንደሚችሉ ብታስብም ፍራንሲስ ግን ወታደሮቹ አጥሩን ያኖሩት በምክንያት እንደሆነና እየመሸ በመሆኑ መመለስ እንዳለባቸው ይናገራል። ኤሪስ ግን እምቢ ብላ ከመኪናው ወርዳ አጥሩን በጩቤ ለመቁረጥ ተሞክራለች። በዚህ ጊዜ በአጥሩ ጀርባ የነበረ አንድ የዞምቢ ወታደር በድንገት ይደርስባታል። ኤሪስ በከፍተኛ ፍርሃት ወደ ኋላ ስትሮጥ ፍራንሲስ ተንበርከኪ ብሎ ይጮሃል። እሷ መሬት ላይ ስትደፋ ፍራንሲስ ዞምቢውን በጥይት ይገድለዋል። ነገር ግን ሌላ ዞምቢ ከጀርባቸው ሲመጣ ጆሹዋ የመኪናውን ጥሩምባ በመንፋት ያስጨንቃቸዋል። ፍራንሲስ ይህንንም ዞምቢ ይገድለዋል። ነገር ግን የጡሩምባው ድምፅ በዙሪያው ያሉትን እጅግ ብዙ ዞምቢዎች ይስባል። ዞምቢዎቹ በመኪናው ከበው ልጆቹን ያስፈራሯቸዋል። ፍራንሲስ የዞምቢዎቹን ትኩረት ለመሳብ አንዱን መጥቶ ወደ ጫካው ይሮጣል። ይህም ለኤሪስ ልጆቹን ይዛ እንድታመልጥ ጊዜ ይሰጣታል። ፍራንሲስ በጥይት እጥረት ምክንያት ከሞተው ወታደር ላይ የእጅ ቦምብ ወስዶ በመኪናዎች ላይ እየዘለለ ካመለጠ በኋላ ቦምቡን ወርውሮ መላውን የዞምቢ መንጋ በአንድ ፍንዳታ ያጠፋቸዋል። ከፍንዳታው በኋላ ቤተሰቡ በእግራቸው ወደ ገጠሩ ቤት ይመለሳሉ። ፍራንሲስ ለኤሪስ የአንቺን መንገድ ሞክረነው አልሰራም፣ አሁን ግን በእኔ መንገድ እንሂድ ይላታል። ከሁለት ሳምንት በኋላ ፍራንሲስ ወደ ድልድዩ ተመልሶ መኪናው አሁንም እንደሚሰራ ቢያረጋግጥም ለመንዳድ ያመነታል። በዚያው ዕለት ምሽት ፍራንሲስ በእንጨት በተሰራ ተሳቢ ላይ ጥቂት ቁሳቁሶችን እየጎተተ በእግሩ ይመለሳል። ኤሪስ መኪናውን ለምን እንዳላመጣው ስትጠይቀው መኪናው እንደተበላሸ ይነግራታል። ቁሳቁሶቹ ጋዝ ስላላቸው ፍራንሲስ የልጅነት ፍርሃቱን አሸንፎ ወደ ምድር ቤት በመሄድ ጄኔሬተሩን ይሞላዋል። መብራት ሲበራ የኤሪስን ተወዳጅ ሙዚቃ ከፍቶ ከልጆቹ ጋር መደነስ ይጀምራል። በኋላም ፍራንሲስ የሰርግ ቪዲዮዎችን መመልከት ሲጀምር ኤሪስ ወደ ወጥ ቤት ትሄዳለች። ፍራንሲስም ተከትሏት በመሄድ በፍቅር ያቅፋታል። በዚህ ጊዜ ጆሹዋ ስልኩን ቻርጅ አድርጎ የሴት ጓደኛውን ቪዲዮዎች ይመለከታል። ታናሹ ሉካስ ብቻውን መተኛት ስለፈራ ወደ ሸዋ ክፍል ይመጣል። ሁለቱ ወንድማማቾች የአባቶቻቸውን የድሮ ልጅነት ፎቶዎች ሲመለከቱ ሉካስ ጆሹዋን የአባቴን ወንድም ዲያጎን በልጅነቱ ትመስላለህ ይለዋል። የልጁ ንጹሕ አስተያየት በቤተሰቡ ውስጥ ተደብቆ የኖረውን ትልቅ እና አሳዛኝ ሚስጥር በድንገት አደባባይ ያወጣዋል። በማግስቱ ጠዋት ፍራንሲስ ለኤሪስ ከዚህ በፊት ስላደረገው ነገር ይቅርታ ጠይቆ አሁን ያ አስከፊ ቤተሰቡ ስለሌለ አዲስ ሕይወት በዚህ እርሻ ላይ መጀመር እንደሚችሉ ይነግራታል። እሷም ብትስማማም እሱ ወድሻለሁ ሲላት ግን ምንም ምላሽ አትሰጥም። ፍራንሲስ ወደ ጎተራው እንቁላል ለመውሰድ ሲሄድ አንድ የድሮ ውሻ ያጋጥመዋል። ውሻው ይነክሰውና በአጥር ስር በቆፈረው ቀዳዳ ያመልጣል። ኤሪስ ነርስ በመሆኗ ቁስሉን ብታክምለትም ለክትባት ወደ ሆስፒታል መሄድ እንዳለበት ትነግረዋለች። ፍራንሲስ ግን በንዴት ጠረጴዛውን መጥቶ ደህና መሆኑን ይምላል። ጆሹዋ ከቤት ውጭ ሬዲዮኑን ሲከፍት ዴልታ ካምፕ የሚል ድምፅ ይሰማል። ነገር ግን ወዲያው ባትሪው ያልቃል። ኤሪስ ይህንን ስትሰማ ደህንነቱ የተጠበቀ ካምፕ ሊኖር እንደሚችል ተስፋ አድርጋ ፍራንሲስ መኪናውን እንዲጠግንላት ትለምነዋለች። ፍራንሲስ ግን እዚያም ቢሆን ደህንነቱ የተጠበቀ እንዳልሆነ በመግለጥ እምቢ ይላል።
በማግስቱ ጠዋት ጆሹዋ ሙዚቃ ለመክፈት ጄኔሬተሩን ማብራት ቢፈልግም ፍራንሲስ አይፈቅድለትም። ፍራንሲስ ጆሹዋን ለመቅጣት እና ወንድነቱን ለመፈተሽ ወደ ሜዳ ይዞት በመሄድ አባቱ ሌቦችን እንዴት መከላከል እንዳስተማረው ይነግረዋል። በመቀጠልም ሽጉጥ ሰጥቶት ኢላማ እንዲመታ ያስገድደዋል። ጆሹዋ በተደጋጋሚ ቢስትም ፍራንሲስ በከባድ ቃላት እየጮኸ እንዲመታ ይጫነዋል። በመጨረሻም ጆሹዋ እያለቀሰ ኢላማውን ይመታል። ነገር ግን የጥይቱ ድምፅ ዞምቢዎችን ይስባል። ቤተሰቡ በፍጥነት ወደ ቤት ሮጠው በሩን በሳጥን ይዘጉታል። ዞምቢዎቹ መስኮቶቹን መስበር ሲጀምሩ በድንገት በመንገዱ ላይ የአንድ መኪና ጥሩምባ ይጮኻል። ዞምቢዎቹ ጥሩምባውን ተከትለው ይሄዳሉ። በማግስቱ ጠዋት ፍራንሲስ ወደ ውጭ ሲወጣም ጎተራው መውደሙና ዶሮዎቹ በሙሉ መሞታቸውን ያያል። በመንገድ ላይ ሲሄድ ትናንት ማታ ጥሩምባ ሲነፋ የነበረውን መኪና ያገኛል። አሽከርካሪውም ወንድሙ ዲያጎ ነበር። ዲያጎ ቤተሰቡን ማጣቱን ይገልጻል። ፍራንሲስም ወላጆቻቸው መሞታቸውን ይነግረዋል። ዲያጎ ከዚህ በፊት ላደረገው ነገር ይቅርታ ጠይቆ ሁሉም ወደ ሰሜን እንዲሄዱና ሀብቱ ለዘላለም እንደማይበቃ ይነግረዋል። ፍራንሲስ ግን በንዴት ሽጉጡን በዲያጎ ላይ አነጣጥሮ ከቤተሰቡ እንዲርቅ ያስጠነቅቀዋል። የፍራንሲስ የቅናት አባዜና የአእምሮ መታወክ ወንድሙ ሊረዳው የመጣውን ዲያጎን እንደ ጥላት እንዲመለከተው አድርጎታል። ዲያጎ የካርታ አቅጣጫ ትቶለት ይሄዳል። ፍራንሲስ ካርታውን ሊያቃጥለው ቢሞክርም ልቡ አልጨከንም። ዲያጎ የረሳውን ጃኬት ይዞ ወደ ቤት ይመለሳል። ለኤሪስ ግን ዲያጎ ሞቷል ብሎ ይዋሻታል። ከዚህ በኋላ ፍራንሲስ ይበልጥ እብደት ውስጥ ይገባል። መስኮቶቹን በሙሉ በእንጨት ይዘጋል። በመቀጠልም ሉካስ በምድር ቤት መስኮት ላይ አንድ ዞምቢ አይቶ ይደነግጣል። ኤሪስ ልጇን ስታረጋጋው ዞምቢው እየደከመ መሆኑንና በቅርቡ ዞምቢዎቹ በሙሉ እንደሚሞቱ ከዚያም ማምለጥ እንደሚችሉ ትናገራለች። ይህንን የሰማው ፍራንሲስ ግን ቤተሰቡን ላለማጣት ሲል አንድ አስከፊ ተንኮል ይሸርባል። ወደ ውጭ ወጥቶ የአንድን ዞምቢ ራስ ይቆርጣል። ደሙንም በልብሱ ላይ ቀብቶ ተጠቃው እያለ እየጮኸ ወደ ቤት ይገባል። አሁንም ውጭ ብዙ ዞምቢዎች አሉ፣ ስለዚህ እዚህ መቆየት አለብን እያለ ያስፈራራቸዋል። በእራት ሰዓት ፍራንሲስ በሴፕቴምበር ወር ላይ የገና ዛፍ አቁሞ ምን ስጦታ እንደሚፈልጉ ይጠይቃቸዋል። ጆሹዋ በአባቱ ክፍል ያየውን ካርታ እንደሚፈልግ ሲናገር ፍራንሲስ ካርታው እንደሌለ ይክዳል። ሉካስ ምኞቱን ሲጠይቀው ፍራንሲስ ሌላ ተጨማሪ ልጅ እፈልጋለሁ ይላል። ኤሪስ ግን በዚህ አስከፊ ሁኔታ ውስጥ ልጅ መውለድ እብደት እንደሆነና አሁን ከቤት መውጣት እንዳለባቸው ትናገራለች። ፍራንሲስ ግን ቤተሰቧን እንደማትወድና ከዚህ ቀደምም ልታመል አስባ እንደነበር በመግለጥ ከሳታል። ኤሪስ ስታለቅስ ፍራንሲስ የመጨረሻውን ሚስጥር ያወጣል። ኤሪስ ከዲያጎ ጋር ግንኙነት እንደነበራቸው እና የጆሹዋ በእውነቱ የዲያጎ ልጅ መሆኑን ይናገራል። ፍራንሲስ በንዴት ካርታውን ያቃጥለዋል። ከሳምንታት በኋላ ፍራንሲስ በሩን በሰንሰለት ለመቆለፍ ይሞክራል። ጆሹዋ ግን ውሸታም ነህ፣ ላለፉት ሳምንታት ምንም ዞምቢ አላየንም፣ ልክ እንደ አባትህ እኛን እዚህ አስረህ ልታስቀረን ትሞክራለህ እያለ ይጮሃል። ፍራንሲስ በቁጣ ጆሹዋን በጥፊ ይመታዋል። በዚህ መሃል የበሩ ድምፅ ይሰማል። ኮርኬራ የተባለ የቆሰለ ወታደር እርዳታ ጠይቆ ይገባል። ኮርኬራ ከሪታል ካምፕ የመጣ መሆኑን እና ዲያጎ እንደላከው ይናገራል። ፍራንሲስ ዲያጎ መሞቱን ዋሽቶ እንደነበረ ኤሪስ ትረዳለች። ፍራንሲስ ግን ኮርኬራን በምድር ቤት ውስጥ ዘግቶ ያስቀምጠዋል። በዚያኑ ምሽት ጆሹዋ ዲያጎ በሕይወት መኖሩን ለመፈተሽና ከፍራንሲስ እብደት ለማምለጥ ከቤት መውጣት ይወስናል። ለኤሪስም አብረው እንድትሄድ ቢጠይቃትም እሷ ግን ስለ ሉካስ ስትል እዛው ትቀራለች። በማግስቱ ፍራንሲስ ጆሹዋ ማምለጡን ሲረዳ በከፍተኛ ንዴት ወደ ወጥ ቤት ይሄዳል። እዚያም ቁስሉ ድኖለት ቁርስ እየበላ የነበረውን ወታደሩን ኮርኬን በድንገት በዶማ ራሱን መጥቶ በጭካኔ ይገድለዋል። የፍራንሲስ አእምሯዊ ውድቀት አሁን ፍጹም ወደ ሆነ ጨካኝ ገዳይነት ቀይሮታል። የገዛ ቤተሰቡን በምድር ቤት ውስጥ መቆለፉ የልጅነት በደሉን በገዛ ልጆቹ ላይ እየደገመው መሆኑን ያሳያል። ፍራንሲስ ወታደራዊ ዩኒፎርምን ለብሶ የስጋ ሳህን ይዞላቸው ይገባል። ኤሪስ ግን ስጋውን እንዳይበሉ ሉካስን ተከለክለዋለች። ፍራንሲስ በንዴት ስጋውን መሬት ላይ ጥሎ ከወጣ በኋላ ኤሪስ እና ሉካስ ለማምለጥ እቅድ ያወጣሉ። ሉካስ በህመም ሲጮህ ፍራንሲስ በፍጥነት ይገባል። በዚህ ጊዜ ኤሪስ ከጀርባው በስለት ተወገዋለች።
ቁልፉን ወስደው ሲያመልጡ ፍራንሲስ ከጀርባቸው ይተኩሳል። ወደ ውጭ ሲወጡ ግን በረንዳው ላይ የዞምቢነት ወረርሽኝ የያዘው ዲያጎ አንድን አስከሬን እየበላ ያገኙታል። ዲያጎ ሩጡ እያለ ያባራቸዋል። ቤት ውስጥ ገብቶ ኤሪስን እና ሉካስን ሊነክሳቸው ሲታገል ፍራንሲስ የቤተሰቡን ጩኸት ሰምቶ የበሩን ቁልፍ ሰብሮ በመውጣት ዲያጎ ላይ ይዘላል። በሽውጡ ዲያጎን መቶት እስኪሞት ድረስ ይገድለዋል። ነገር ግን በዚህ ግርግር መሃል ሉካስ በዲያጎ መነከሱ ይታወቃል። ፍራንሲስ በሐዘን ማዳን ስትል የሉካስን የተነከሰውን እጅ በደፋርነት ትቆርጠዋለች። አሁን ግን ለሉካስ አስቸኳይ የደም ልገሳና ሆስፒታል ያስፈልገዋል። በመሆኑም ፍራንሲስ መኪናውን ለማምጣት ወደ ድልድዩ በፍጥነት ይወጣል። ድልድዩ ላይ ሲደርስ ግን ጆሹዋ በሽጉጥ ይጠብቀው ነበር። ፍራንሲስ ምንም ነገር ሳይናገር በፊት ጆሹዋ በንዴት ተኩሶ ይጥለዋል። ነገር ግን ወዲያው በሰራው ስራ ተቀጥቶ እያለቀሰ ወደ ፍራንሲስ ይጠጋል። ፍራንሲስም ልጅ እያለ በጆሹዋ እቅፍ ውስጥ ህይወቱ ያልፋል። ጆሹዋ መኪናውን አስነስቶ ወደ ቤት ሲመለስ ኤሪስ በመስኮት የመኪናውን መብራት ትመለከታለች። ይህን ልብ አንጠልጣይና አስፈሪ የዞምቢ ታሪክ ከወደዱት ይህን ቻናል ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን መጫን እንዳይረሱም። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስከምንገናኝ ደህና ይሁኑ።